በጣም ጥቅም አለው፣ ቁም ነገር ከተጻፈበት ማለት ነው። ዛሬ ሰውነን ብለው ደም ስጋ ነፍስ ተሸክመው ጥፋታቸው ሲነካባቸው አዲስ ማስፈራሪያ ይዘው የመጡ ሰዎች አሉ። እንደ ልቡ እስልምናን የሚቃወም ከእስልምና የሚያስወጣውን ነገር ይሰራና ይሄ ነገር ስህተት ነው፣ በሚዲያ የለቀቃችሁት ነገር ስህተት ነው፣ ከእስልምና ጋር ይጋጫል ብሎም እናንተን ከእስልምና ያስወጣችኋል ሲባሉ በንዴት ብከፍር ግን ተጠያቂው እናንተ ናችሁ ይላሉ። ተጠያቂውማ ራስህ ነህ። አመጽ ነው። ራሳቸው ያጠፉና ልክ እጅ ከፍንጅ ሲያዙ ሲነቃባቸው ጥፋት ነው እየሰሩ ያሉት። ስለዚህ የሚቃወሟቸውን ሰዎች አፍ ለማስያዝ ከዚህ ከታላቁ ሃይማኖት ከእስልምና ግን በንዴት በወጣ ይላሉ። መጀመሪያውኑ ቆም ብለህ ማሰብ፣ ቆም ብለሽ ማሰብ፣ ሚዲያ ላይ የምለቀው ነገር አላህ ፊት ያስጠይቀኛል ወይስ አያስጠይቀኝም፣ ከኢስላም ጋር ይጋጫል ወይስ አይጋጭም ብላችሁ መጠየቅ የእናንተ የራሳችሁ ፋንታ ነው። ሕፃን ልጆች አይደላችሁም። ወደ ሀገሪቱ መንግስት በመጣላችሁ የሀገሪቱን ህግ የሚቃወም አንዲት ነገር አትሰሩም። አፍንጫሽን ተይዘሽ እስር ቤት ትወረወሪያለሽ አዳሜ። ነገር ግን ኢስላም ላይ ሲሆን ላኢላሃ ኢለላህ ብለናል፣ ሙሐመድ ረሱሉላህ ብለናል ብላችሁ አንዴ በድራማ አንዴ በምናምን ቢዝነሳችሁን ለመሰብሰብ ትሰራላችሁ። ስለዚህ ሙስሊሙ ደግሞ እጅግሩን አጣጥፎ ቁጭ አይልም። ይሄ የምትሰሩት ነገር ስህተት ነው፣ ጥፋት ነው፣ ከእስልምና ያስወጣል፣ ኢስላምን አይወክልም ብሎ ሌሎች እናንተን እንዳይከተሏችሁ ያስተምራል።